ውድ የዩቲዩብ ቻናል ቤተሰብ ተከታታዮቻችን የአርሰናል ደጋፊዎች ሆይ ተዘጋጁ። ምክንያቱም ኤሚሬትስ ስታዲየምን ሊያናውጥ የሚችል እጅግ አስደሳችና እውነተኛ የዝውውር ዜና አሁን ደርሶናል። ሚካኤል አርቴታ ለረጅም ጊዜ ሲፈልገው የነበረውን የፕሪሚየር ሊግ ተከላካዮችን ማፈራረስ የሚችለውን ያንን አስፈሪና ክህሎቱን የላቀውን ኮከብ ለማስፈረም አርሰናል የመጨረሻውን ታሪካዊ እርምጃ እየወሰደ ነው። ይህ ተጫዋች ሌላ ማንም ሳይሆን የስፔኑና የባርሴሎናው ድንቅ የክንፍ አጥቂ ፌራን ቶሬስ ነው። አዎ ፌራን ቶሬስ ወደ አርሰናል ለመምጣት ከምን ጊዜውም በላይ ተቃርቧል። ባለፉት 48 ሰዓት ውስጥ በካታላንና በለንደን በኩል ምን አዲስ ነገር ተሰማ? አርቴታ ስለምን ይህን ተጫዋች መረጠ? እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ሙሉ መረጃውንና ታክቲካዊ ትንታኔውን ተከታተሉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የአርሰናል ቤተሰብ ይሁኑ። ቪዲዮ ላይክ በማድረግ ይጀምሩ። ወደ ዋናው መረጃ ስንገባ የአውሮፓ ታማኝ የስፖርት ጋዜጠኞች እንደዘገቡት ከሆነ አርሰናል ስለ ፌራን ቶሬስ ዝውውር ከባርሰሎና አመራሮች ጋር የመጀመሪያ ደረጃ ንግግሮችን በይፋ ጀምሯል። ባርሰሎናዎች በአሁን ሰዓት አዳዲስ ተጫዋቾችን ለማስመዝገብ እናም የፋይናንስ ሚዛናቸውን ለመጠበቅ ሲሉ አንዳንድ ኮከባቸውን ለመሸጥ ተገደዋል። ከነዚህም መካከል አንዱ ፌራን ቶሬስ ነው። አርሰናል የተጫዋቹን ሁኔታ ለረጅም ጊዜ ሲከታተል የነበረ ሲሆን አሁን ላይ ግን በቀጥታ ወደ ድርድር መግባቱ ታውቋል። ባርሰሎና ለቶሬስ ሽያጭ ወደ 35 እስከ 40 ሚሊዮን ዩሮ የሚጠጋ ገንዘብ የሚፈልግ ሲሆን አርሰናል ይህንን ዋጋ ከፍሎ ተጫዋቹን ለማምጣት ሙሉ ፍላጎት አለው። ተጫዋቹ ራሱ በባርሰሎና የቋሚ መሰለፍ እድሉ አስተማማኝ ባለመሆኑ ወደ ፕሪሚየር ሊግ ተመልሶ ራሱን ማረጋገጥ በመፈለጉ ወደ አርሰናል ለመምጣት አረንጓዴ መብራትም አሳይቷል። አሁን ደግሞ ዋናውን ጥያቄ ስንመልሰው ፌራን ቶሬስ ለአርሰናል ምን አዲስ ነገር ይዞ ይመጣል? መቼም ሁላችንም እንደምናውቀው አርሰናል በባለፈው የውድድር ዘመን የቡካዮ ሳካና የማርቲኔሊ ተለዋጭ የሚሆን ጥራት ያለው ተጫዋች በማጣቱ ብዙ ዋጋ ከፍሏል። ቶሬስ ደግሞ በግራ መስመርም ሆነ በቀኝ መስመር እኩል መጫወት የሚችል ድንቅ ተጫዋች ነው። ይህ ብቻ አይደለም። በማንቸስተር ሲቲ በነበረበት ቆይታው ፔፕ ጋርዲዮላ በመሃል አጥቂነት ወይም በሐሰተኛ 9 ቁጥር አድርጎ ተጠቅሞበት እጅግ አስደናቂ ጎሎችንም አስቆጥሯል። ይህ ማለት ሚካኤል አርቴታ ቶሬስን በማንኛውም የማጥቃት መስመር ላይ እንደፈለገው ሊያጫውተው ይችላል። ተጫዋቹ ያለው ፍጥነት፣ ከተከላካዮች ጀርባ የመሮጥ ብቃቱና የማጠናቀቅ ችሎታው ለአርሰናል የፊት መስመር ፍጹም የማይገመት አንፕሪዲክቴብል አስፈሪ ኃይልን ይሰጧል። በአጠቃላይ የፌራን ቶሬስ ዝውውር ለአርሰናል የጥልቀትና የልምድ ጥያቄ በአንድ ላይ የሚመለስ ትልቅ ዝውውር ነው። የ26 ዓመቱ ስፔናዊ በፕሪሚየር ሊጉ ላይ መጫወቱ ምን እንደሚመስል በሚገባ ያውቃል። ዋንጫዎችን የማንሳት ልምድም አለው። ይህ ዝውውር በሚቀጥሉት ጥቂት ቀናት ውስጥ እልባት ያገኛል ተብሎም በጉጉት የተጠበቀ ነው። ውድ የመድፈኞቹ ደጋፊዎች እናንተ ስለ ቶሬስ ዝውውር ምን ታስባላችሁ? ቶሬስ ለአርሰናል አጥቂ መስመር ትክክለኛ ምርጫ ነው ትላላችሁ ወይስ ሌላ የተሻለ ተጫዋች መፈረም አለበት? ያላችሁን አስተያየት ከታች ባለው የኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስም ሼር አድርጉት። በቀጣይ አዳዲስ መረጃ እስከምንገናኝ ድረስ ሰላም ሁኑ። ድል አርሰናል!